አክብሮታዊ ሰላምታችን በእያላችሁበት ሁሉ ይድረሳችሁ። ቲክቫ ኢትዮጵያ ቤተሰቦች ከምናስደምጣችሁ አጫጭር መረጃዎች መካከል የመግለጫዎች መመላለስ የተስተዋለበት ባለው የትግራይ ክልል ወቅታዊ ጉዳይ ስምረት ፓርቲ ከህግ ውጪ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊት አባላት ከተጠያቂነት አያመልጡም ስላስጠነቀቀም ስምረት ፓርቲም በመግለጫው ቡድኑ ከሻዕቢያና ከፋኖ ኃይሎች ጋር በመተባበር ትግራይን የጦርነት ማዕከል ለማድረግ የጦርነት ዳንኪራ እየመታ መሆኑን በመግለጫው አመላክቷል። በጉዳዩ ላይ ዝርዝር መረጃ ይዘናል። የኢትዮጵያ ነዳጅ አቅራቢ ድርጅት በወረዳ ከተሞች የሚገኙ የነዳጅ ማደያዎች ነዳጅ እንዳይሸጡ ክልከላ መጣሉ ተዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ሂደት በአዋጁና በመመሪያዎቹ መሰረት ላይ የተዘረዘሩትን ደንቦች አክብረው ለመዘገብ ላመለከቱ የመገናኛ ብዙሃን ተቋማትና ጋዜጠኞች ልዩ የምርጫ ዘገባ ባጅ እየሰጠ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት ያበቃው ከኢራን ጋር የተደረገው የተኩስ አቁም ስምምነት እንዲራዘም መወሰናቸውን አስታውቀዋል። ወደ ቲክቫ ኢትዮጵያ ቤተሰቦች እነዚህን አበይት ጉዳዮች እናስደምጣችኋለን። ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎቹ እናልፋለን። ስምረት ፓርቲ ከህግ ውጪ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊት አመራሮችና አባላት ከተጠያቂነት አያመልጡም ሲል አስጠነቀቀም። ስምረት ዛሬ ባወጣው መግለጫ በህግ የተሰረዘ ድርጅት የሚመራው ሊቀመንበር በሚሰጠው መመሪያ ተጠርተው የሚሰበሰቡና የሚወስኑ የሰራዊት አመራሮች በትግራይ ለሚከሰተው ማንኛውም ጥፋት ከተጠያቂነት እንደማያመልጡ አስጠንቅቀዋል። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር ለስልጣንና ለግል ጥቅሙ ሲል የፕሪቶሪያውን ስምምነት በግልጽ እየጣሰ ና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ ያሳለፈ መሆኑን ገልጸዋል። ስምረት በመግለጫው በህግ የተሰረዘ ድርጅት የሚመራው ሊቀመንበር በሌለው ስልጣን በሚጠራው ስብሰባ ላይ የሚሳተፉ የሰራዊት አመራሮችን ክፉኛ ተችቷል። በተጠራው ስብሰባ ላይ የሚሳተፉ ውሳኔ የሚያስተላልፉ የሰራዊት አመራር በትግራይ ለሚከሰተው ሁለገብ ጥፋት በወሰኑት ልክ ከተጠያቂነት እንደማያመልጡም ሊያውቁት ይገባል ሲልም ድርጅቱ አስጠንቅቋል። ሰራዊቱ የዚህን ቡድን ፖለቲካዊ መጠቀሚያ ከመሆኑ ወጥቶ ውስጣዊ አንድነትን እንዲጠብቅና ከህዝቡ ከሚነጥለው የብደት ውሳኔ እንዲቀርም ጥሪ አቅርበዋል። መግለጫው አክሎም ይህ ቡድን በጀግኖች ወጣቶች መስዋዕትነት የተገኘውን የፕሪቶሪያ የዘላቂ ግጭት ማቆም ስምምነት ራሱ እንዳፈረሰው በይፋ ማወጁንም ገልጿል። ይህ ቡድን ለፖለቲካዊ ልዩነቶች በሰላም ሂደት ፋንታ የጦርነትና የኃይል መንገድ ቀዳሚ ምርጫው በማድረግ የህዝባችንን ሰላም ፍላጎት ንቆና ውድቅ አድርጓልም ብሏል። በተጨማሪም ቡድኑ ከሻዕቢያና ከፋኖ ኃይሎች ጋር በመሰለፍ ትግራይን የጦርነት ዳንኪራ እየመታ ነው ሲልም ስምረት በመግለጫው ከሷል። ድርጅቱ በትግራይ ያለውን ወቅታዊ ቀውስ ለመፍታት የሚከተሉትን 5 ነጥቦች እንደ መፍትሄ ያስቀምጧል። የትግራይ ሰራዊት ከቡድኑ የእብደት ውሳኔ ተለይቶ በህዝብ ወገን እንዲቆም፣ በህገወጥ መንገድ የተያዘው የመንግስት ስልጣን ተበትኖ ሁሉም የፖለቲካ ድርጅቶችና ምሁራንን ያካተተ አካታች መንግስት እንዲመሰረት፣ በጽምዶ ስም ከጸረ ትግራይ ኃይሎች ጋር የሚደረግ መሪ አልባ ግንኙነት በአስቸኳይ እንዲቆም፣ የፕሪቶሪያውን ስምምነት መሰረት በማድረግ የተፈናቀሉ ወገኖች እንዲመለሱና የትግራይ ህገ መንግስታዊ ግዛት እንዲከበር ከፌደራል መንግስት ጋር ግንኙነቱ እንዲጠናከር፣ ለምርጫ ምቹ ሁኔታዎችን በመፍጠር መላው ህዝብ የሚሳተፍበት ዴሞክራሲያዊ መንግስት እንዲቋቋም መስራት የሚሉትን እንደ መብት ያቀርበዋል። በመጨረሻም የስምረት መግለጫም የህዝባችን ፍላጎት ሰላም ብቻ ነው በማለት መላው የትግራይ ህዝብ ለግል ጥቅሙ ሲል የህዝብን ደህንነት አደጋ ላይ የሚጥለውን ኃይል በሁሉም መንገድ እንዲታገል ጥሪ አቅርበዋል። የኢትዮጵያ ነዳጅ አቅራቢ ድርጅት በወረዳና በወረዳ ከተሞች በሚገኙ የነዳጅ ማደያዎች ነዳጅ እንዳይሸጥ ክልከላ መጣሉ ተነግሯል። ድርጅቱ በዞንና ክልል ከተሞች የሚገኙ ነዳጅ ማደያዎች ብቻም ነዳጅ እንዲሸጡ ውሳኔ ያስተላለፈ ሲሆን በወረዳ ከተሞች የሚገኙ የነዳጅ ማደያዎች የሚታየውን ከፍተኛ ህገወጥ የነዳጅ ሽያጭ ለመቆጣጠርና የነዳጅ ብክነትን ለመቀነስ መሆኑን አመላክቷል። ውሳኔው የተላለፈው ከቀናት በፊት እንደሆነ የተነገረ ሲሆን በዚሁ ምክንያት በበርካታ የወረዳ ከተሞች በአጭር ርቀት የሚሰሩ ተሽከርካሪዎች፣ ባጃጆችና ሞተር ሳይክሎች ለከፍተኛ ችግር መጋለጣቸውን እንዲሁም ገሚሶቹ ሙሉ በሙሉ ስራ ለማቆም መገደዳቸውን ለቲክቫ ኢትዮጵያ ተናግረዋል። ነዳጅ አልፎ አልፎ በሚገኝባቸው የዞን ከተሞችም ቢሆን ተሽከርካሪዎቹ ነዳጅ ለመቅዳት ከ3 እስከ 5 ቀናት ተራ እንደሚጠባበቁና በነዳጅ እጥረት ሳቢያ ነዳጅ ሳይቀዱ የሚመለሱባቸው በርካታ አጋጣሚዎች መኖራቸውን ለማስቀረት እንደሆነም ተነግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በአዋጁ
የተለዩና በመመሪያዎቹ ላይ የተዘረዘሩትን ደንቦች አክብረው ለመዘገብ ላመለከቱ የመገናኛ ብዙሃን ተቋማትና ጋዜጠኞች ልዩ የምርጫ ዘገባ ባጅ እየሰጠ ይገኛል። ቦርዱ በመጀመሪያ ዙር ላመለከቱና መስፈርቱን ላሟሉ 32 የመገናኛ ብዙሃን ተቋማትና በስራቸው ለሚሰሩ 1102 ጋዜጠኞች ልዩ የምርጫ ዘገባ ባጅ ሰጥቷል። ማመልከቻ ባለማስገባታቸው ወይንም መረጃ ባለማሟላታቸው ምክንያት ልዩ ዘገባ ባጅ ያላገኙ ተቋማት ቦርዱ ሚያዝያ 12 ቀን 2018 ባወጣው የሁለተኛ ዙር የአመልክቱ ጥሪ መሰረት በቀሪ 4 ቀናት ውስጥ እንዲያመለክቱም ቦርዱ ጥሪ አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትላንት ሌሊት ያበቃው ከኢራን ጋር የተደረገው የተኩስ አቁም ስምምነት እንዲራዘም መወሰናቸውን አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያስተላለፉት tehran ጦርነቱን ለማቆም የሚያስችል የሰላም ስምምነትና የውሳኔ ሐሳብ እንድታቀርብ ተጨማሪ ጊዜ ለመስጠት መሆኑን ገልጸዋል። በዚህ ምክንያት የታቀደው ወታደራዊ ጥቃት ለጊዜው እንዲቆይ መታዘዙንም ፕሬዝዳንት ትራምፕ አመላክተዋል። ይህ የተኩስ አቁም ማራዘሚያ የተደረገው በፓኪስታን አደራዳሪዎች ጥያቄ መሆኑንም አንስተዋል። ትራምፕ ከዚህ ውሳኔዎች ቀደም ብሎ የተኩስ አቁም ስምምነቱን ለማራዘም ፍላጎት እንደሌላቸውና ኢራን ጊዜው እያለቀባት መሆኑን በመግለጽ ሲዝቱ ቆይተዋል። አሁን ግን የኢራን የሰላም ስምምነት ሐሳብ ቀርቦ ውይይቶች እስኪጠናቀቁ ድረስ ስምምነቱ ተራዝሞ ወታደራዊ ዝግጅቱና ከበባው ግን እንዲቀጥል ትዕዛዝ ሰጥተዋል። በጉዳዩ ላይ ከኢራን በኩል እስካሁን የተሰጠ ይፋዊ ምላሽ ባይኖርም የሀገሪቱ የዜና ምንጮች ግን የቴህራን አቋም በቀጣይ ይፋ እንደሚደረግ አመላክተዋል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታም